ዛሬ የዳታቤዝ ዲዛይን በአርክጂአይስ ፕሮ ነው የምናየው። 3 ፌዞች አሉ። ሎጂካል፣ ፊዚካል እና ኢምፕሊሜንቴሽን ፌዝ አለው። የመጀመሪያው ሎጂካል ፌዙ ላይ እንግዲህ ዲፋይን ነው የምናደርገው ዳታቤዙን ክሬት እናደርጋለን። ከዛ በኋላ ደግሞ ሪሌሽኑን ክሬት እናደርጋለን ማለት ነው። ፊዚካል ፌዝ ላይ ሴሌክት እናደርጋለን ስፔሻል ሬፈረንሱን እና ዳታቤዝ ታይፑን። ከዛ በኋላ ክሬት እናደርጋለን ማለት ነው። ኢምፕሊሜንቴሽን ፌዝ ላይ ኤዲት ማድረግ፣ ቨርዥን ኮንትሮል ማድረግ እንዲሁ ባካፕ። እሺ ባለፈው ከቆምንበት ነው የምንቀጥለው። ሳና ዩቲሊቲ ማፕ የምትለዋን ባለፈው የፈጠርናትን ክሬት ያደረግናትን እንከፍታለን። እሱ ማፕ ከከፈትን በኋላ ባለፈው የፈጠርነው ዳታቤዝ አለ። እሱ ላይ ራይት ክሊክ አድርገን ነው ኒው ፊቸር ዳታ ሴት ወደ መፍጠር ነው የምንሄደው። የመጀመሪያው ዳታ ሴታችን ካዳስትራል ቤዝ ማፕ የሚል ይሆናል። ቤዝ ማፓችንን የምናስቀምጥበት ዳታ ሴት ነው። ኮኦርዲኔት ሲስተሙን መርጥለታለን። ሁለት አይነት ነው ያለው እንግዲህ ፕሮጀክትድ እና ጂኦግራፊክ የሚል። ፕሮጀክትድ ውስጥ የሚለው አንድም ዩቲኤል አፍሪካ ብለን አዴንዳን ቲኤም ዞን 37 መርጠን ፌቨራይት እናደርገዋለን። ያው ለሌላ ጊዜ እንዲሆንን ከዚህ በኋላ ራን እናደርጋለን። ራን አድርጎ ከጨረሰልን በኋላ እዛው ካታሎጋችን ላይ ሄደን ሁለተኛው ዳታ ሴታችን ክሬት ለማድረግ ራይት ክሊክ አድርገን ዳታ ቤዛችን ላይ ኒው እንላለን ማለት ነው። ሁለተኛው ዳታ ሴታችን ካዳስትራል ዳታ ሴት ሚል ይሆናል። ኮኦርዲኔት ሲስተሙን በዚህ መልኩ ቅድም ፌቨራይት ያደረግናትን ፌቨራይት ላይ ሄደን ኮኦርዲኔት ሲስተማችንን በዚህ መልኩ እንመርጣለን። ከዛ ራን እንላለን። በዚህ መልኩ እንግዲህ ሁለቱ ተፈጥሮልናል። ከዚህ በኋላ ወደ ፊቸር ክላስ ክሬት ወደ ማድረግ ነው የምንሄደው። ቤዝ ማፕ የሚለው ላይ ራይት ክሊክ አድርገን ፊቸር ክላስ እንላለን። የመጀመሪያው ቢልዲንግ የሚል ይሆናል። ቢልዲንግ ፖሊጎን ነው። እሱን አድርገውና ኔክስት እንላለን። ፊልዳችንን ክሬት እናደርጋለን። እዚህ ጋር አትሪቢዩት ላይ እንዲመጡልን የምንፈልጋቸውን ፊልዶች እዚህ ጋር ክሬት እናደርጋለን። የመጀመሪያው ቢልዲንግ ቲፖሎጂ ነው። ቢልዲንግ ቲፖሎጂ ዳታ ታይፑ በቴክስት ይሆናል። ከዛ ቀጥሎ ኮንስትራክሽን ዴት፣ ዳታ ታይፑን በዴት እናደርጋለን። እንደዚህ ያደረገን ሁሉንም ፊልዶች ክሬት እናደርጋለን ማለት ነው። ስለዚህ የማንፈልጋቸውን ፊልዶች በዚህ መልኩ ዲሌት እናደርጋለን፣ ቴብላችን እንትን እንዳይሉብን። ከዛ በኋላ ያለውን ኮኦርዲኔት ሲስተሙን ኦልሬዲ ዳታ ሴቱን ነው የሚይዘው። ዲፎልቱን አክሴፕት እያደረግን እንሄድና ፊኒሽ እንላለን። በዚህ መልኩ ቢልዲንግ የምትለዋ እንግዲህ ማፓችን ላይም ዳታቤዛችን ላይ በዚህ መልኩ ትታያለች። ቀጣይ ሌሎቹን ፊቸር ክላሶቹን በተመሳሳይ መልኩ ክሬት እናደርጋለን ማለት ነው። ቀጣዩ ሮድ ነው። ሮድ በላይን ፊቸር እናደርገው ነው። ኔክስት እንላለን። ፊልዱን ሰርፌስ ማቴሪያል የሚል አንድ ፊልድ ክሬት እናደርጋለን። እዛ በኋላ እንደተለመደው ዲፎልት ሴቲንጉን አክሴፕት አድርገን ፊኒሽ እናደርጋለን ማለት ነው። ከዛ ቀጥሎ ካዳስትራል ዳታ ሴት የሚለው ዳታ ሴት ላይ ፊቸሮቹን ክሬት ማድረግ አለባችሁ። ጂሲፒ የሚል ኮኦርዲኔታቸውን ኤክስ ኮኦርዲኔት ያው ጂሲፒ ሊኖረው የሚችለው ዳታ እሱን እናስገባለን። ያው በደብል ነው የምናደርጋቸው ዳታ ታይፓቸውን። አሊያንሱን መጻፍ ትችላላችሁ፣ አለዛ ዲፎልቱን የምታዩት ችግር የለውም።
ከዛ ውጭ እንግዲህ በዚህ መልኩ ሌሎቹን ክሬት አድርጋችሁ ጨርሳላችሁ ማለት ነው። ቤዝ ማፕ ላይም ዳታ ሴት የሚለው ዳታ ሴት ላይ ያሉትን ጨርሳችሁ በኋላ ቤዝ ማፓችሁን ወደ ትቀይራታላችሁ። ወርልድ ኢሜጀሪ በማድረግ ወደ ቀጥታ ወደ ስተዲ ኤሪያችን እንሄዳለን ማለት ነው። ከዚህ በኋላ ፊቸሮቹን ነው ክሬት የምናደርገው ዲሳይዝ በማድረግ እነዚህን አሁን ሮድ፣ ቢልዲንግ እና ጂሲቢ አይነቶቹን በዲሳይዜሽን ክሬት እናደርጋለን ማለት ነው። ፊቸሮቹ ሌላ የተፈጠረ ዳታ ካላችሁ ኦልሬዲ ያለ ዳታ ካለ እሱን ወደዚህ ሎድ ማድረግ ኦፕሽን አለ። እኛ እሱ አሁን ይሄኛውን ማየት ስላለብን እዚጋ ክሬት ፊቸር ትሉትና ዳታ ቤዛችን ላይ ያሉትን ፊቸሮች ያመጣላችኋል። ሮድ ትመርጣላችሁ። ለጊዜው ሮድ ስለሆነ ማድረግ የምንፈልገው እሱም በዚህ መልኩ ሴንተሩን በደንብ ዙም አድርጋችሁ ዲሳይዝ ታደርጋላችሁ። ስትጨርሱ ደብል ክሊክ ማድረግ ነው ማለት ነው። ከዛ ውጭ ሲምቦሏን ሞር እንዲታይ ለማድረግ በዚህ መልኩ ትመርጣላችሁ። ከዛ በኋላ ተጨማሪ ላይኖችን ለመስራት እዚህ ጋር ክሬት ፊቸር የሚለው ላይ ይመጣና ተጨማሪ መንገዶችን በዚህ መልኩ እሰራለሁ ማለት ነው። ከዛ በኋላ ከርብ ስላለው የመንገድ በዚህ መልኩ ፊሌት የሚለውን ትነኩና የከርቡ መጀመሪያና መጨረሻ ያሉትን ሴግመንቶች መርጣችሁ በዚህ መልኩ ከርብ ማድረግ አለባችሁ። እያንዳንዱን ጎባጣውን በዚህ መልኩ ማስተካከል ትችላላችሁ ማለት ነው። ሁሉንም ቦታ ላይ እየሄዳችሁ እዚህ ጋር መንገዱ ሴንተሩን አልጠበቀም። እናንተ ስትሰሩ ዙም እያደረጋችሁ በደንብ ሴንተሩን ጠብቆ ዲሳይዝ ማድረግ ይኖርባችኋል ማለት ነው። ሌላው ስፕሊት ነው። ስፕሊት ማድረግ ስትፈልጉ እንግዲህ በዚህ መልኩ ስፕሊት የምትለዋን ከላይ መታችሁ አንዱ ላይን ሁለት ማለት ትችላላችሁ። እዛው ላይ ማለት ትችላላችሁ ማለት ነው። ከዛ ውጭ መርጅ ስትፈልጉ ሁለቱም መርጣችሁ መርጅ ስሉትና ከታች የሚመጣው መርጅ ክሊክ ታደርጋላችሁ። በዚህ መልኩ እንግዲህ አንድ ፊቸር ያደርግላችኋል ማለት ነው ስፕሊት የሆነው። ከዛ ውጭ ሙቭ ነው። ሙቭ የምትለዋን ይዛችሁ እንግዲህ በዚህ መልኩ አንድ ክሬት የተደረገን ፊቸር ቦታውን ሽፍት ማድረግ ትችላላችሁ ማለት ነው። ተቀጥሎ በዚህ መልኩ ዳታችሁን ዲሌት ማድረግ ሴቭ ማድረግ ትችላላችሁ። ከዛ በኋላ ቢልዲንግ ዲሳይዝ ለማድረግ እንግዲህ ሰርኩላር የሆነ ቢልዲንግ ከሆነ በዚህ መልኩ ሰርክሏን ትመርጡና በዚህ መልኩ ታስቀምጧታላችሁ። ከዛ ውጭ ፐርፌክት ሬክታንግል ሲሆን ደግሞ ሬክታንግል ትመርጡና በዚህ አድርጋችሁ ትሰራላችሁ ማለት ነው። ከዚህ ቀጥሎ እንግዲህ እያንዳንዱን ፊቸሮች ሲምቦል ማስተካከል እንግዲህ እያንዳንዱ ፊቸር ሲምቦል ላይ ደብል ክሊክ በማድረግ ሲምቦሎጂ ከፈትላችኋል። ኢምቢውልድ የሆነውን ሲምቦል መምረጥ ትችላላችሁ። አለዛ ደግሞ እናንተ እንትን ማለት ትችላላችሁ ማለት ነው። እኔ ለጂሲፒ ይሄንን መረጥኩለት። ለሮድ ደግሞ ሞር እንዲታየኝ ፕሮፐርቲ ላይ ትገቡና ከለሩ ማስተካከል በዚህ መልኩ ቢጫ ባረገው ዛፕ ላይ ስትሉት በዚህ መልኩ ይቀየራል ማለት ነው። ቢልዲንግ ላይ ደብል ክሊክ እንደተለመደው አረግና ከለሩን እንዲሁም ደግሞ አውትላይኑን መቀየር ይችላሉ። ለምሳሌ ከለሩን ቀይ ባረገው አውትላይኑን ደግሞ ቢጫ አረጌ አውትላይኑን ጨምረው ቴክነሱን እንደዚህ ይሆናል ማለት ነው። ሞር አውትላይኑን ቀይ ባረጋት ይሄኛው አሪፍ ይመስላል። ስለዚህ በዚህ መልኩ እሺ፣ በዚህ በኋላ ካስተካከላችሁ በኋላ እንደምታደርጉት ዶሜን ክሬት ወደ ማድረግ ነው። ዳታቤዛችን ላይ ራይት ክሊክ አድርገን ዶሜን እንላለን። ዶሜን ኔም እናስገባለን። ለምሳሌ ሰብሲቲ
ዶሜን ዲስክሪፕሽን ከፈለጋችሁ ማስገባት ትችላላችሁ። በዚህ መልኩ ካስገባችሁ በኋላ ኮድ እና ዲስክሪፕሽኑን ነው የምታስገቡት። እኔ የዚህ የሰብሲቲ የወሰድኩት የሆሳዕና ከተማን ቀበሌ አድሚኒስትሬሽን ነው። ዶሜን ኮዱን ከአንድ ሁለት እያላችሁ ዲስክሪፕሽኑን ደግሞ የቀበሌ ኔሙን በዚህ መልኩ ታስገባላችሁ። ቢልዲንግ ፋንክሽን የሚል ፊልድ ስላለኝ በሱም ዶሜን ክሬት ላርግና ለምሳሌ አንደኛውን እንደ አድሚኒስትሬሽን ኮመርስ አይነት ላንድ ዩዞችን እንደ ፋንክሽን ልውሰዳቸው እና ኤግዛምፕል ነው። በሱ መልኩ በዚህ መልኩ አስገቡት እና ሰርቪስ ስፔስ ሚክስድ ምናምን የሚሉትን የማፈልጉትን ዶሜን በዚህ መልኩ ማጥፋት ነው። ከዛ በኋላ ለሮድ ሰርፌስ ማቴሪያል የሚልም አንድ ዶሜን ክሬት አደርጋለሁ በዚህ መልኩ። ለምሳሌ አንደኛውን አስፓልት እንደዚህ፣ ሁለተኛውን ኮብል አደረግኩ በኋላ ሴቭ አለው ማለት ነው። ከዛ በኋላ የሮድ ፊቸሩን አትሪቢዩት በዚህ መልኩ ራይት ክሊክ አድርጌ ሮዱ ላይ ከከፈትኩት በኋላ ፊልዶቹ ቅድም ክሬት የተደረጉት ናቸው። ሰርፌስ ማቴሪያል የሚለው ላይ ራይት ክሊክ አድርጋችሁ ፊልድ ትሉታላችሁ። ከዛ ዶሜን የሚል አለ፣ እሱ ላይ ሮድ ሰርፌስ ማቴሪያል የሚለውን አስገብታችሁ ሴቭ ትላላችሁ ማለት ነው። ሴቭ ካረገላችሁ በኋላ በዚህ መልኩ ቴብሉ ላይ በመሄድ እያንዳንዱን መንገድ ከመረጣችሁ በኋላ እንግዲህ ኮብል ከሆነ ኮብል በዚህ መልኩ፣ አስፋልት ከሆነ አስፋልት እያላችሁ በዚህ መልኩ በድሮፕ ዳውን ሊስት እንዲያመጣልን ማድረግ እንችላለን ማለት ነው። ከዛ ሴቭ ማድረግ ነው። ለቢልዲንግም እንደዛው ቢልዲንጉን አትሪቢዩት ራይት ክሊክ አድርጋችሁ ትከፍታላችሁ። ቢልዲንግ ፋንክሽን የሚለው ላይ ስትጽፉበት በዚህ መልኩ በቴክስት ነው የሚጽፈው። ስለዚህ ይሄኛውን በድሮፕ ዳውን እንዲያመጣላችሁ ራይት ክሊክ አድርጋችሁ ፊልድ ትላላችሁ። ከዛ በኋላ ዶሜን የምትለዋን ቅድም እንዳደረግ ነው ቢልዲንግ ፋንክሽን የምትለዋን እንመርጥላታለን። ከዛ ከላይ ሄደን ሴቭ እንለዋለን ማለት ነው። ከዛ በኋላ በምታዩት መልኩ እንግዲህ አድሚኒስትሬሽን ኮመርስ ምናምን እያለ ያመጣልናል። ደብል ክሊክ እያደረግን እያንዳንዷን ፊልድ ከላይ ፖፕአፕ እንዲያደርግልን ቢልዲንጉን እያየን የካራክተሩን ቢልዲንግ ፋንክሽኑን ሞላለን ማለት ነው። ከዛ ውጭ ዴቱ በዚህ መልኩ ቅድም ዳታ ፎርማቱን ዴት ስላደረግ ነው በዚህ መልኩ ቀኑ እንደ ካላንደር ይመጣልናል ማለት ነው። ከዛ ውጭ ዶሜን ያልገባላችሁን በዚህ መልኩ መጻፍ ትችላላችሁ። ዶሜን ማስገባታችሁ ምንድነው ጥቅሙ? ተመሳሳይ ፎርማት እንዲኖራችሁ ያደርገዋል ማለት ነው።